ቃለ መውረድ ለስጋ ማድረግ ምክንያተ ድህነት የአዲስ ኪዳን ድንግል ማርያም አማላጃችን የሰጠን አምላከ ቅዱሳን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም ለሕንጸታ ቤቷ መቅደሱ የታነጸበት ዛሬ ታሪካዊ በዓል የቤተ ክርስቲያናችን ታሪኩ ሰፊ ስለሆነ የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 የተነበበውን ወንጌል በሱ ውስጥ ያሉትንና የዕለቱን ታሪክ የእመቤታችንም እንዳስሳለን። የእግዚአብሔር ልጆች የሚመክር ማን ነው? የሚያስተምር ማን ነው? እግዚአብሔር ሁላችንን በቃሉ ይገስጸን። የሚስጥሩ ባለቤት ለእኔም ሰማያዊ ሚስጥር ለእናንተ ማስተዋል ልቦና ያድላችሁ ዘንድ የእሱ ቅዱስ ፈቃዱ ይሁንልን። ቀደሰ ማህደሩ ልዑል መዝሙረ ዳዊት መዝሙር 45 ቁጥር 4 ልዑል የሚያድርበትን የክብሩ ዙፋን የሆነውን መገለጫውን ቀደሰ። አስቀድሞ ከዘመናት በፊት ቅዱስ ዳዊት ይህን ሰማያዊ ክብር የሆነውን በሰማይ ያለውን ክብር በምድርም እግዚአብሔር ለሰው ልጆች ያለውን ክብር በሰው ልጆችና በእግዚአብሔር መካከል ያለውን በአዲስ ኪዳን ያለውን የመቅደሱንም አገልግሎት ጨምሮ ቅዱስ ዳዊት ቅዱስ የሆነው እግዚአብሔር ማደሪያውን ቀደሰ። ማን ቀደሰ? ተናገሩ። ማን ቀደሰ? እግዚአብሔር የሚያድርበትን ማደሪያውን ቀደሰ። መዝሙረ ዳዊት መዝሙር 45 ከቁጥር 4 ላይ እግዚአብሔር ምዕመኑን የሚያናግርበት፣ እግዚአብሔር ያዘኑትን እንባቸውን የሚያብስበት፣ እግዚአብሔር አንገታቸውን የደፉትን ቀና የሚያደርግበት፣ ይልቁን ጩኸታቸውን ከምድር እስከ አርያም በፊቱ ተመላልሰው በሚጠይቁት ሰዓት በዚህ በተቀደሰው ስፍራ ሆኖ የሚጸልዩትን እግዚአብሔር ቅዱስ ስለሆነ አስቀድሞ ቀደሰ። እግዚአብሔር ቅዱስ ነው። እየሰማችሁኝ ነው? እግዚአብሔር በባህሪው ቅዱስ ነው። ቅድስና የባህሪ ገንዘቡ ነው። ይሄንን ዘሌዋውያን 19 ከቁጥር 2 ላይ እኔ ቅዱስ ነኝ እናንተም ቅዱሳን ሁኑ። ቅዱስ የሆነው እግዚአብሔር የነካ ሁሉ ይቀደሳል። ቅዱስ የሆነው እግዚአብሔር የእግዚአብሔር ልጆች ስንጠጋው ከርኩሰታችን እንነጻለን። ቅዱስ የሆነው እግዚአብሔርን ተስፋ ያደረጉት የእግዚአብሔር ልጆች ይቀደሳሉ። እግዚአብሔር በባህሪው ቅዱስ ነው። እኛን ሰዎችን እግዚአብሔር ቀድሶ ፈጥሯል። የሰው ልጅ ዓላማው የእግዚአብሔር ልጆች ርኩሰት ሳይሆን እግዚአብሔር የፈጠረው ለቅድስና ነው። የዛሬውም ታሪክ በዚሁ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በፊልጶስ ቂሳርያ ሰዎች የሰው ልጅ ማን ይሉታል? እኔ ቅዱስ ሆኜ መጥቻለሁ። ሊቀ መላእክት ቅዱስ ገብርኤል ለእመቤታችን በሚያበስርበት ሰዓት ቅዱሱን የእግዚአብሔር ልጅ ትወልጃለሽ፣ እሱም ቅዱስ የሆነው ትውልድን ይቀድሳል። ማን ይቀድሰን? የእግዚአብሔር ልጆች እግዚአብሔር ይቀድሰን። ማን ይባርከን? እግዚአብሔር ልጆች እግዚአብሔር ይባርከን። ማን ይመልከተን? እግዚአብሔር ይመልከተን። እግዚአብሔር ካልባረከን፣ እግዚአብሔር ካልቀደሰን የእግዚአብሔር ልጆች በእኛ ድካም ብቻ የምንጸድቅ አይደለምና ለዚህ ነው ቅዱስ ሆኖ የመጣው ትውልዱን ከኃጢአት ወደ ጽድቅ ሊመልስ የመጣው መድኃኔዓለም ክርስቶስ የሰው ልጅ ማን ይሉታል ብሎ በፊልጶስ ቂሳርያ ላይ ጠየቀ። በዚህ ሰዓት ከነቢያት አንዱ ያሉም ነበረ። ቅድም በወንጌል እንደሰማችሁ ኤልያስ ነው ያሉም ነበረ። እውነት እሱ ኤልያስ ነውን? ከነቢያት አንዱ ሙሴ ገቢረ ተአምራትን የሚያደርግ ሙሴ እስራኤላውያንን በበረሃ ይመግብ ነበረ። እኛን በሜዳ ላይ በ2 ዓሣና በ5 ኅብስት መግቦናል። ይሄማ ሙሴ መሆን አለበት ያሉም ነበረ። እውነት እሱ ሙሴ ነውን? ሌሎቹ የእግዚአብሔር ልጆች እንዲህማ ተአምራትን የሚያደርግ በደረቅ ግንባር ዓይን የሚፈጥር ዕውራንን አንካሶችን እንዲበሩ እንዲሄዱ የሚያደርግ ይሄማ ያታምረኛው ኤልያስ መሆን አለበት ያሉም ነበረ።
የሰው ልጅ የእግዚአብሔር ልጆች በዘመኑ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ከድንግል ማርያም ለተወለደው ለንጉሱ ያላቸው ምልከታ የተዛባ ነበረ። ይሄንን ክርስቶስ በፊልጶስ ቂሳሪያ በተባለችው ቦታ ላይ ከቃሉ ጋር ናችሁ? እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። ግልጥ አድርጎ ሰማያዊ የሆነውን ክብር ገለጠላቸው። ቅዱስ ጴጥሮስ ተነስቶ መሰከረ። አንተ የሕያው የእግዚአብሔር ልጅ እንጂ የሙሴ አምላክ ይበሉ፣ ሙሴ ላድረ ሥራ ሰርተሃል። የኤልያስ አምላክ ይበሉ እንጂ እንዴት አንተን ሙሴ ይሉሃል? አንተ ቅዱሱ የሕያው የእግዚአብሔር ልጅ ነህ። ከድንግል ማርያም ከሥጋዋ ሥጋ ነስተህ አምላክ ሰው የሆነ ሰው አምላክ የሆነበት ታላቅ ሚስጥር የሚስጥር መዝገብ የሆነችው ድንግል ማርያም በእሷ ማኅፀን አድረህ እሷን ዙፋን አድርገህ እሷን ቀድሰህ እኛን አክብረህናልና ቅዱሱ የእግዚአብሔር ልጅ ነው አለ ቅዱስ ጴጥሮስ ቀድሞ። አንተ ብፁዕ ነህ፣ አንተ ቅዱስ ነህ፣ ይህን ሰማያዊ ክብር ሰማያዊ አባት ገለጠልህ ብሎ ቅዱስ ጴጥሮስን ክርስቶስ የእግዚአብሔር ልጆች ብፁዕ የሆነው የተመረጠው ጴጥሮስ በዚች የሲኦል ደጆች በማያናውጧት በዓለት ላይ ቤተ ክርስቲያኔን እመሰርታታለሁ ብሎ ክርስቶስ በቃል በአካል አስተማራቸው ሐዋርያትን። ያን ያስተማረውን ቃል የእግዚአብሔር ልጆች ከቀናት ከወራት በኋላ በዛሬው ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትላንትና ሕንጸተ ቤቱ መታነጽ የተጀመረበት በዛሬው ዕለት ደግሞ ያ የታነጸው ተባርኮ ተቀድሶ ቅዱሳን አእላፍ መላእክት በተገኙበት ቅዱሳን ሐዋርያት በተገኙበት ድንግል ማርያም ባለችበት ሁሉም በዚያች ቦታ ሆነው ታላቁን ቤተ ክርስቲያን ሕንፃው አልቆ የእመቤታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በክብር የቀደሰበት ያጸናበት ዕለት ነው። ሕንፃ ቤተ ክርስቲያን ስንል የእግዚአብሔር ልጆች ቤተ ክርስቲያኑ ተሰርተው አልቋል ስንል በሶስት አዕማድ አድርጎ በዚያች ሶስቱ አዕማድ አምላካችን መድኃኒታችን ኢየሱስ ክርስቶስ መሰረቱን አጽንቶ ቤተ ክርስቲያን የእመቤታችን ቤተ ክርስቲያንን መስርቶ አጽንቷታል። ይህን እንደ ቤተ ክርስቲያን አስተምሮና ትውፊት በዛሬው ዕለት የእመቤታችን የመጀመሪያ ቤተ ክርስቲያን መታነጽ ተብሎ ይጠራል። ሰኔ 21 ቀን ይህንን የመጀመሪያው ሐዋርያት ሱባኤ ገብተው ጾም ጸልየው አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ሥርዓተ ቁርባንን በገለጠላቸው ሰዓት አንዱ የመጀመሪያው ሥርዓተ ቁርባን የተከናወነው ለሐዋርያት የተገለጠው ዕለተ ሐሙስ ነው። ከዛ በኋላ ያለው ደግሞ በምን መልኩ ማቁረብ፣ በምን መልኩ ማስተማር፣ በምን መልኩ አገልግሎትን ተግባራዊ ማድረግ እንዳለባቸው ቤተ ክርስቲያንን በአንድ ቀን አምላካችን መድኃኒታችን ኢየሱስ ክርስቶስ በድንቅ ተአምራት የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያንን ከሶስት ምሰሶ የእግዚአብሔር ልጆች የሕይወት ምሳሌ የሆነውን አምላካችን መድኃኒታችን ኢየሱስ ክርስቶስ በአንድ ቀን አጽንቶ ባርኮ ቀድሶ ለአገልግሎት እንዲበቃ አድርገዋል። ለእግዚአብሔር የሚሳነው ነገር የለም። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር በአንድ ቀን ታሪክ መቀየር ይችላል። በደቂቃዎች ውስጥ የእግዚአብሔር ልጆች ስራ መስራት ይችላል። እግዚአብሔር በቀናት በወራት መካከል ጠብቆ ስራ የሚሰራ ብቻ አይደለም። በጥቂት ደቂቃዎች ብዙ መልካም የሆኑትን ማድረግ ይችላልና ለዚህ ነው የእመቤታችን የቅድስት ድንግል ማርያም የመጀመሪያ ቤተ ክርስቲያን ታንጾ አምላካችን መድኃኒታችን ኢየሱስ ክርስቶስ በግርማ መለኮቱ በመላእክት ታጅቦ ተገልጧል። ይህችን ስፍራ አባቶቻችን የቀደሙት አባቶች በቦታው ላይ ተገኝተው ተባርከዋል፣ ተቀድሷል። አስቀድሞ ነቢዩ እንደተናገረው የእግዚአብሔር ልጆች ቀደሰ ማህደሮ ልዑል፣ እግዚአብሔር ልዑል የሚያድርበትን ማደሪያውን ቀደሰ እንዳለ ያችን ስፍራ ቀድሷታል። ቤተ ክርስቲያን
በሁለት ትከፈላለች። አንደኛው አሁን የምናየው ሕንፃ ቤተ ክርስቲያን ነው። ሁለተኛው ደግሞ እናንተ የክርስቶስ ቤተ መቅደስ አይደላችሁምን? ቆሮንቶስ ምዕራፍ 3 ላይ 16 አንደኛ ቆሮንቶስ እናንተ የክርስቶስ ቤተ መቅደስ ናችሁ። ሕንፃ ቤተ ክርስቲያኑ ዛሬ የምናነሳው ስለ ሕንፃው ነው። ከሕንፃው ጎን ለጎን ደግሞ የእግዚአብሔር የሥላሴ ሕንፃን እናያለን። ትልቁ ሕንፃ የእግዚአብሔር ልጆች የሥላሴ ሕንፃ ነው። እየሰማችሁ ነው። በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን በአርአያችን በምሳሌያችን እንፍጠር፣ ይሄን ያለው እግዚአብሔር ነው። ወገኖቼ እኛ ምናችን ነው እግዚአብሔርን የሚመስለው? ባህሪያችን፣ ስራችን ወይስ ምንድን ነው? ሰው የእግዚአብሔር ልጆች ሰው የተባለው ሰው በእግዚአብሔር አምሳያ የተፈጠረ ክቡር ነው። ሰው ባህሪው ከኃጢአት ጋር ካልተለማመደ በቀር እግዚአብሔር የሰው ልጅ ሲፈጥር ልዩ ፍጥረት አድርጎ ነው። ሌሎቹን ሁኑ ብሎ ፈጠረ። ሰውን ግን በምሳሌው ባሪያው በእጁ ነው የፈጠረ። ታዲያ የእግዚአብሔር ልጆች እኛ በእግዚአብሔር አምሳያ የተፈጠረ የእግዚአብሔር ሕንፃ ከሆን ለምንድን ነው ክብር የማንሰጠው ለራሳችን? እግዚአብሔር ላከበረው ሰውነት፣ እግዚአብሔር ለቀደሰው ሕይወት፣ እግዚአብሔር ለይቶ ለሰራው ለራሳችን የምንሰጠው ግምት የወረደ ነው። ሰውን እኛ በእግዚአብሔር አምሳያ የተፈጠርን ነን። ሕያው የሆነውን እስትንፋስ እግዚአብሔር እፍ አለበት። ሕያው የሆነውን ቅዱስ የሆነውን ሕይወታችን የእግዚአብሔር ልጆች ለምንድን ነው ሰው ግብሩ እንደ እንስሳ መሰለ ያለ ቅዱስ ዳዊት መዝሙር 49 ላይ ሰው አላወቀም ክቡር እንደነበረ ጸጋው እንደበዛለት፣ ነገር ግን ክብሩ የሆነውን ያንን ክብሩን ረሳ አለ። ምእመናን እግዚአብሔር የሰጠን ክብር ታላቅ ነው። እግዚአብሔር የሰጠን በረከት ታላቅ ነው። እንደ ሰው ልጅ እግዚአብሔር ያከበረው የለም። ሌሎቹን ሲፈጥር በቃሉ ፈጠረ፣ ሰውን ግን በእጁ የፈጠረ። እኛ የማን ስራ ነን? ዝም አላችሁ? የእግዚአብሔር የእጁ ስራ ነን። በእግዚአብሔር መዳፍ የተሰራን ነን። በእግዚአብሔር መዳፍ የተሰራን ስንሆን ደግሞ የእግዚአብሔር ልጆች እንድንጠፋ እንድንሞት አይደለም። ቅዱስ የሆነው እግዚአብሔር ቀድሶን ነው። ብሩክ የሆነው እግዚአብሔር ባርኮን ነው የፈጠረን። ታዲያ የእግዚአብሔር ልጆች ያ ሁሉ በረከት ያ ሁሉ ቅድስና የጠፋው ለምንድን ነው? ከየት ነው ብትሉ በአዳም ምክንያት ሞት መጣ። እኛ ባመጣነው ዕዳ በረከት እናጣለን። እኛ ባመጣነው እርግማን የእግዚአብሔር ልጆች ከርስቱ እንርቃለን። ሰውስ ክቡር ነበረ ግን አላወቀም። አዎ ክቡር ነን የእግዚአብሔር ልጆች። ለዚህ ነው አንዱ ሕንፃ የእግዚአብሔር ሕንፃ የሰው ልጅ ነው። ሕንፃ ሥላሴን የሚያፈርስ የእግዚአብሔር ልጆች እግዚአብሔር ያፈርሰዋል ይላል። እየሰማችሁ ነው? ማንን የሚያፈርስ? ሕንፃ ሥላሴ እግዚአብሔርን ሕንፃ እግዚአብሔር ያነጸው የሰው ልጅን ያነጸ እግዚአብሔር ነው። እጆቻችን እንዴት እንደተሰሩ አናቅም። ዓይኖቻችን እንዴት እንደተሰሩ እኮ አናቅም። ውብ አድርጎ ፈጥሮኛል እግዚአብሔር ከሁሉም በላይ አለ ቅዱስ ዳዊት። አንዱ ቤተ መቅደስ ስናነሳ መቅደስ የሆነው የሰው ልጅ ሕይወት፣ መቅደስ የሆነ የእግዚአብሔር ልጆች የተከበረ ሕይወታችሁን ለእግዚአብሔር ስጡ። እግዚአብሔርን እንከተል። እግዚአብሔር ፈቃዱ ምንድን ነው ብለን እንለይ። ማንም በቤተ መቅደስ ውስጥ ነውርን እንደማይሰራ ሁሉ የሕንፃ ሥላሴ በሆነው ባሪያ ሥላሴ በተፈጠረ ሕይወታችሁ ላይ ምንም በደልን አትስሩ አለ ቅዱስ ጳውሎስ። ይህንን የእግዚአብሔር ልጆች አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 እናንተ የሰው ልጆች ሆይ ከቀድሞ ይልቅ እግዚአብሔር ጸጋ ቢበዛላችሁ በረከት ቢበዛላችሁ በአገልግሎታችሁ ትጉ አለ። በምን ትጉ? ዝም አላችሁ? ምን? በአገልግሎታችሁ ትጉ። በባሪያ ሥላሴ የተፈጠረው የሰው ልጅ በአገልግሎት ሊተጋ ይገባል። በጸሎት፣ በስግደት፣ በጾም የእግዚአብሔር ልጆች ከክፋት ጋር እንዲተባበር የእግዚአብሔር ሐሳብ አይደለም። ክፉዎች የእግዚአብሔር ልጆች ይህ ለአብዶ በልቡ
ክፉ ሐሰተኛ የሚታበይ በልቡ እግዚአብሔር የለም እያለ የሚኖር ነው ይላል መዝሙር 52 ከቁጥር 1 ላይ። ከእንዲህ አይነት እግዚአብሔር ይሰውረን። ሰነፍ ሰው በልቡ ማን የለም ይላል? ምን ይላል? እግዚአብሔር የለም ይላል። ሰነፍ ሰው ለራሱ የሚሰጠው ግምት የእግዚአብሔር ልጆች የተጠራጠረ ነው። ጸሎቴን አይሰማም፣ ግድ የለም እግዚአብሔር ጸሎታችን ይሰማል። ስትጸልዩ እግዚአብሔር ይሰማል። የእግዚአብሔር ልጆች ስትጠይቁ እግዚአብሔር የእኛ ጆሮ እየሰማ የእግዚአብሔር ጆሮ እንዴት አይሰማም? የእኛ ዓይን እያየ የእግዚአብሔር ዓይን እንዴት አያይም? የእኛ ልብ እያስተዋለ ልብን የፈጠረ እግዚአብሔር እንዴት አያስተውልም? ሰው እኮ ሕንፃ ሥላሴ ነው ስንል የእግዚአብሔር ልጆች እንደ እግዚአብሔር ክፉና በጎ እንድናስብ አድርጎ እግዚአብሔር ፈጥሮናል። የሰማችኝ ነው? ምንና ምንን? ክፉና ደግ። ክፉ ጠባይ የሆነውን እንድንተው በጎ የሆነውን እንድንከተል። አሁን ስለ ክፉ ጸባይ እኔ ጠርቼ አልጨርስም። ምድራችን በክፋት የሞላች ናት። ስለ በጎ ላንሳ። በጎ የሆነው የእግዚአብሔር ልጆች ለእግዚአብሔር ሕንፃ ለመቅደሱ የሚስማማው አንዱ ጾም፣ ጸሎት፣ ስግደት ነው። አንዱ የእግዚአብሔር ልጆች ቅድስና ነው። ቅዱስ የሆነው እግዚአብሔር ማደሪያውን ቀደሰ ያለው ዳዊት አንዱ ማደሪያ የእግዚአብሔር ልጆች የእግዚአብሔር ማደሪያ የሰው ልጅ ነው። እግዚአብሔር በሰው ልጅ ላይ አድሮ ስራ ይሰራል። በነቢያቱ አድሮ ስራ ሰርተዋል። በቅዱሳኑ እመቤታችን ከሰው ወገን ናት። በድንግል ማርያም አድሮ ስጋ ሰርተዋል። ዛሬም የእግዚአብሔር ልጆች የተመረጣችሁ የእግዚአብሔር ልጆች ማህበረ ምእመናን ሁልጊዜ ለራሳችሁ ለሕይወታችሁ ዋጋ ስጡ። ስደት አንገት ቢያስደፋችሁ እንኳ ማጣት የእግዚአብሔር ልጆች ቤታችሁን ቢያንኳኳ እንኳ የእግዚአብሔር ልጆች ሁልጊዜ ያሰባችሁት ሁሉ ሙሉ ባይሆን እንኳ የእግዚአብሔር ልጆች እግዚአብሔር ይሰማል፣ እግዚአብሔር ያያል። በመቅደሱ አለ፣ ከእናንተ ጋር አለ። ሁለተኛውን መቅደስ እንመለስበታለን። የእኛን ሕንፃ መሆናችንን በትክክል አስረግጬ መናገር ፈልጌ ነው። ሰው የማን ሕንፃ ነው? የማን ሕንፃ? የእግዚአብሔር ሕንፃ። ታዲያ የእግዚአብሔር ሕንፃ በሆነው ላይ በውሸት ዜና የእግዚአብሔር ልጆች ትውልድን የሚቀጡ የእግዚአብሔር ሕንፃ በሆነው ላይ የእግዚአብሔር ልጆች በቤተ መቅደስ ላይ የሚያሴሩ በሰው ላይ ይሄንን ማን ይንገር? ማን ይናገር? እግዚአብሔር ይሄን አይፈልግም። በእንዲህ አይነት ሕይወት ውስጥ ያላችሁ የምትሰሙት ይሄ የእግዚአብሔር ድምፅ ነው። እስራኤል ሆይ ስማ፣ እግዚአብሔር ይናገራል። የሰው ልጅ ደግሞ አያስተውልም። ብዙ ጊዜ እግዚአብሔር ይናገራል፣ አናስተውልም። የእግዚአብሔር ልጆች አሁን መልካሙን ሁሉ ለይተን በሕይወት እንድንኖር እግዚአብሔር ይፈልጋል። ለዚህ ነው የሚስማማውን በጎውን ሁሉ በሐዋርያት ዘመን ቅድም ባነሳነው ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ የሰው ልጅ ሰውን ማን ይላሉ ብሎ ሲጠይቅ የነበረው ዜና የእግዚአብሔር ልጆች የውሸት ነበረ። አንዳንዶቹ ኤልያስ ይሉ ነበር፣ አንዳንዶቹ ከነቢያት አንዱ ይሉ ነበር፣ አንዳንዶቹ ደግሞ በፊልጶስ ቂሳሪያ ላይ ሆነው ከእግሩ ስር ቁጭ ብለው እየተማሩ እሱ ሙሴ ነው ይሉ ነበረ። ግን ክርስቶስ ሙሴ ነው? አይደለም። ከነቢያት አንዱ ነው? አይደለም። አስቡት። አይሁድን የውሸት ዜና ምን ያህል አይምሯቸውን እንደቀየረ፣ ምን ያህል ስነ ልቦናቸውን እንደቀየረ። በዚያ ዘመን የነበሩት አብዛኞቹ በክርስቶስ ላይ ያምፁ ነበረ። ክርስቶስን የተከተሉት 120 ቤተሰብ ግን የእግዚአብሔር ሕንፃ የሆኑት እውነተኛ መቅደስ የሆኑት የእግዚአብሔር ልጆች፣ እግዚአብሔር የሚፈልገው ብዛትን ብቻ ሳይሆን ጥራትንም ጭምር መሆኑን እመኑ። ተከታይ የነበሩት 5000 ነው። ጥርት ብለው ከሱ ጋር የሆኑት ግን ስትነበሩ 120 ቤተሰብ ምእመናን። ጥራት ስንል የቤተ ክርስቲያን አባል የሆኑት ምእመናን፣ ንስሐ የሚገቡት፣ የቤተ ክርስቲያንን ድምፅ የሚሰሙት፣ ዕለት ዕለት የቤተ ክርስቲያን ጉዳይ የሚያንገበግባቸው ምእመናን እውነተኛ ክርስቲያኖች አሉ። በዚሁ ልክ የእግዚአብሔር ልጆች በውሸት ዜና ላይ የተጠመዱም አሉ።
በውሸት ዜና ላይ የተጠመዱት እግዚአብሔር ልቦና እንዲሰጣቸው፣ እውነተኛ ቤተክርስቲያን ለሆኑት ደግሞ እግዚአብሔር እንዲያጸናቸው ጸሎታችን ነው። ህንፃ ሥላሴ ማለት የእግዚአብሔር ልጆች አንዱ ህንፃ የሰው ልጅ ነው። ከሰው ልጅ መካከል ሐዋርያት፣ ከሰው ልጅ መካከል ቅድስት ድንግል ማርያም፣ ከሰው ልጆች መካከል ቅዱሳን አበው አባቶቻችን ፍሬ አፍርተው ከብረዋል። ሁለተኛው የእግዚአብሔር ልጆች እግዚአብሔር የቀደሰው በመቅደሱ ዕለት ዕለት እንድንመላለስ ይሄ በኦሪት ዘፍጥረት ምዕራፍ 28 ከቁጥር 11 ጀምሮ የምናገኘው ያዕቆብ በፍኖተ ሎዛ ይህ የእግዚአብሔር መቅደስ ነው፣ ይህ ምንኛ የተመረጠ ስፍራ ነው፣ እኔ ተራ ስፍራ ነው መስሎኝ ነበር፣ እግዚአብሔር ለካ በዚህ ስፍራ አለ፣ እውነት ነው እያለ ያዕቆብ ስለ ቤተ መቅደስ የተናገረበት ያችን ስፍራ ቤቴል ብሎ ያዕቆብ እንደሰየመ ክርስቶስ ያ የብሉይ ኪዳን ነው። ክርስቶስ በአዲስ ኪዳን አሁን ደግሞ የእግዚአብሔር ልጆች የመጀመሪያ ህንፃ ሐዋርያት ቅዱሳን አባቶች ቅዱስ ሥጋውን የሚያቀብሉበት፣ ክቡር ደሙን ለምእመናን የሚሰጡበት፣ ወንጌል የሚሰብኩበት ዛሬ ያለችው እቺ አማናዊት ቤተ ክርስቲያን እቺ አማናዊት ቤተ ክርስቲያን በአምሳለ ኢየሩሳሌም የተሰራች ናት። በኖህ መርከብ የተመሰለች ናት። ወደ ኖህ መርከብ የገቡት ሞት አላገኛቸውም። ወደ ቤተ ክርስቲያን የገቡ ሞት አያገኛቸውም። ከማዕበል ይድናሉ፣ ከጥፋት ይድናሉ። የእግዚአብሔር ልጆች መሸሸጊያ አላቸው። ቤተ ክርስቲያን የልጆቿ መሸሸጊያ ናት፣ የምእመናን። ለዚህ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ በነቢዩ አድሮ ቀደሰ ማኅደረ ልዑል እግዚአብሔር ማደሪያ ያደረገው ቤተ ክርስቲያንን ማደሪያ ያደረጋት እመቤታችንን አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። 9 ወር ከ5 ቀን እመቤታችንን ዙፋን አድርጓል። ከዛ በኋላ ተመላልሶ አስተምሯል። ከዛ በኋላ ያለውን ቅዱሳን ሐዋርያትን በምን መልኩ እንደሚኖሩ እንዴት ሆኖ ወንጌልን ማብራት እንዳለባቸው ክርስቶስ ገልጾላቸዋል። አንጾኪያ በተባለችው ሀገር ላይ ነው እንግዲህ ይሄ የሆነው። ባርኮ ቀድሶ ሰኔ 21 ቀን አምላካችን የእመቤታችንን ቤተ ክርስቲያን ያጸናበት አዲስቷን አማናዊት የሆነችውን ዛሬ ሁልጊዜ የምንገለገልባትን። ሌላው የእግዚአብሔር ልጆች እናንተ በብርሃን ተመላለሱ ይላል። በምን ተመላለሱ? በብርሃን ተመላለሱ። ቤተ ክርስቲያን የብርሃን እናት ናት። ቤተ ክርስቲያን ሁልጊዜ ዓለም ላይ አብርታ ምንም የማይገድባት ምንም ቤተ ክርስቲያን ዓለም አቀፍ ናት። የሰማችሁኝ ነው። የመጀመሪያ የቤተ ክርስቲያን ምስረታ የመንፈስ ቅዱስ ጰራቅሊጦስ ዕለት ነው። ይሄ የዛሬው እያነሳን ያለነው ስለ ህንፃው ነው። ቤተ ክርስቲያን መጀመሪያ ተመሰረተች የሚባለው ሐዋርያት 120 ቤተሰብ አስተምረው መንፈስ ቅዱስን ተቀብለው መንፈስ ቅዱስን ከተቀበሉ በኋላ ወዲያውኑ ሐዋርያት ሥራ ምዕራፍ 2 ላይ 3000 ነፍሳት ማረኩ። ያቺ የመጀመሪያ ቤተክርስቲያን ቤተክርስቲያን ልጆችን የወለደችበት ሐዋርያት መንፈስ ልጆችን የወለዱበት ነው። ዛሬ ሰኔ 21 በተመሳሳይ ህንፃ ቤተክርስቲያን ታንጾ ቀደሰ ማኅደረ ልዑል እግዚአብሔር ሳረራ እግዚአብሔር ማደሪያውን የቀደሰበት ያከበረበት ብዙሃኑ ቅዱሳን ሐዋርያት ክብሩን ያዩበት ነው። ዛሬ አባቶቻችን ቅዱስ ሥጋውን ክቡር ደሙን ምእመናን የሚቀበሉበት ምእመናን የሚመላለሱበት ሁሌ እንዲገኙ ይሄ የመጀመሪያው ስርዓት የተሰራው ሐዋርያት የመጀመሪያ የሐዋርያት ሲኖዶስ በኢየሩሳሌም ነው። እሱም በ49 ዓመተ ምህረት ነው። 49 ዓመተ ምህረት 49 ተጀምሮ በ50 ነው ያለቀ። ረጅም ጉባኤ ሐዋርያት ተሰባሰቡ። ያን ጉባኤ አጽንተው ዓለምን በዕጣ ተካፈሉ። ከዚያ ከሐዋርያት ሲኖዶስ በኋላ መላውን ዓለም ተካፍለዋል። ለምሳሌ አሁን ያለንበት ግብፅን ሐዋርያ ቅዱስ ማርቆስ በዕጣ ደርሶታል። ህንድን ሐዋርያ ቅዱስ ቶማስ በዕጣ ደርሶታል። አሁን ከኢየሩሳሌም ጎን ያለችው ዛሬ ትናንትና በክርስትና ፈርቀዳጅ የሆነችው የሰማችሁ ነው። ትናንትና በክርስትና ፈርቀዳጅ የሆነችው የቅዱስ ማቴዎስ ሀገረ ስብከት ፍልስጤም ናት። ቅዱስ ማርቆስ
ቅዱስ ማቴዎስ ወንጌልን ጽፏል። በፊልጶስ በዛው ሆኖ ወንጌልን ጽፏል፣ አስተምሯል። ብዙዎችን አጥምቋል። ቤተክርስቲያን ሰርቶላቸዋል። ሐዋርያት ሥራ ምዕራፍ 12 ላይ ይህን ታሪክ በሰፊው ያስቀምጣል። የመጀመሪያ ቤተክርስቲያን እንዳልኳችሁ ማርያም የማርቆስ እናት ይሄን የቤቴል አገልግሎት ተገልገሉበት፣ እግዚአብሔርን የሚያስፈልግ ከሆነ እንኩ ብላ ሰጠች ለሐዋርያት። ሐዋርያት ተሰብስበው በዛ ይጸልዩ ነበረ። ጸጋ በዛላቸው። አንድ ብሎ የመጀመሪያውን አገልግሎት ጀመሩ። ወንጌል የተሰበከባት እንግዲህ የታደሉ እናቶች ስሙ፣ የታደሉ እናቶች ቤታቸውን ጭምር ለወንጌል ይሰጣሉ። የታደሉ እናቶች ልጆቻቸውን ጭምር ለወንጌል ይሰጣሉ። እናንተ አልታደላችሁም እያልኩ አይደለም። እናንተ ደግሞ በአስራት በኩራት ታመናችሁ፣ በልጅነት የታመናችሁ፣ በአገልግሎት የታመናችሁ የግድ ቤታችሁን ልቀቁ አይደለም። የማርቆስ እናት ማርያም ታድላ ጸጋ በስቶላት ይሄ ሁሉ የሚያልፍ ነው፣ የማያልፈው ሰማያዊ አገልግሎት ይከናወንበት ብላ ሁለንተናዋን ሰጠች። ከ36ቱ ቅዱሳን አንስት ተደመረች፣ በአገልግሎት ጸናች። ታዲያ ምእመናን እኛ ጥቂቱን ሰጥተን ብዙውን ከእግዚአብሔር ብንቀበል ይጎዳል እንዴ? እኛ ጠዋት ገዝግሰን መተን ከመቅደሱ መተን ብንባረክ እግዚአብሔር ከቀደሰው ስፍራ ሁልጊዜ ብንገኝ እግዚአብሔር ልጆች የተሻለውን መርጣለች ማርያም። የተሻለውን ስለመረጠችው ከበረችው። እኛም ስንመጣ የተሻለውን እንደመረጥን ማሰብ ነው። ስትገሰግሱ ወደ መቅደሱ ወንጌል ለመስማት ስትመጡ አስራት በኩራታችሁን በታማኝነት ስታወጡ የእግዚአብሔር ልጆች የበለጠውን የከበረውን እንደመረጣችሁ አስቡ። እንደ ማርያም ሐዋርያት በዛ አገልግሎት ውስጥ ሆነው ወንጌልን ያሰብኩ። እንግዲህ እግዚአብሔር ልጆች ቅዱሳን ሐዋርያት ዓለምን በወንጌል አጣፍጠው፣ ልብ በሉ፣ አልጫ የሚጣፍጠው በምንድን ነው? በበርበሬ በጨው። ሐዋርያት በወንጌል ጨውነት ዓለምን ምን ብለዋል? አጣፍጧታል። ዓለም መራራ ናት። ጣዕሟ መራራ ነው። ለጥቂት ጊዜ ጥሩ ደስ የሚሉ ነገሮች ሊኖሩ ይችላል፣ ግን የመረረች ናት። መራራ የሆነችዋን ዓለም፣ ክፉ የሆነችውን ዓለም ሰይፍ የምታነሳው ዕለት ዕለት የምታሳድደውን መራራ ክፉ የሆነችውን ዓለም ሐዋርያት በወንጌል ጨውነት አጣፍጠው ፍሬ አፍርተዋል። ዛሬም የእግዚአብሔር ልጆች ሁልጊዜ ቤተክርስቲያናችን የምትነግረን አንድ ነገር አለ። በምድር ያሰራችሁት በሰማይ ምን ይሆናል? ምን ይሆናል? የታሰረ ይሆናል። ቅድም በወንጌል ላይ ሰምተናል። ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 21 በተነበበው ላይ በምድር ያሰራችሁት በሰማይ ምን ይሆናል? ይታሰራል። የሐዋርያት ክህነት ነው። በምድር የፈታችሁት በሰማይ ምን ይሆናል? ይፈታል። ይሄ ሰማያዊው ስልጣን አበው አባቶቻችን በንጽህና በቅድስና ይዘው እግዚአብሔር ይፍታ ካሉ ኃጢአታችሁ ይፈተካል። ከማሰራ ኃጢአት ከበደል ጨለማ ከሆነው ዓለም ስልጣኑ ሰማያዊ ነው። ይህን ማመን ያስፈልጋል። ሰማያዊ የሆነው ክብር የእግዚአብሔር ልጆች በምድር ባለው ቁሳዊ ነገር ማቅለል የእግዚአብሔር ልጆች ዋጋ ያስከፍላል። ሰማያዊ የሆነው ክብር ምዕመኑ ማቅለል የለበትም። አሁን እኮ ካህናትን የሚሳደብ በዝቷል። ያለ ወንጀሉ ካህንን የሚከስ ትውልድ። ይሄ እንደው አንዳንድ ጥያቄ የሚሆንብኝ እኔ እንደው አበዛ መምህር እንዳትሉኝ እንጂ ጥያቄ የሚሆንብኝ አማኝ መሆኑንም እጠራጠራለሁ። አማኝ ሰው እንዴት ቤቱን ይንዳል? ሰው እንዴት ቤቱን ሁልጊዜ እግዚአብሔር ልጆች ማሰብ የሚገባን ሰማያዊ ነው። አባት አይከሰስም ሰማይ አይታረስም እያልኩ አይደለም። የአበው አባቶቻችን ንግግርም እንዳለው ነው። ነገር ግን ማድረግ የሚገባን አንድ ነገር አለ። ሁልጊዜ ወደ ቤቱ ስንመጣ የእግዚአብሔር ልጆች ራሳችን መጀመሪያ እንመልከት። ከዛ ቀጥሎ ሌላው አይናችን ውስጥ ብዙ ጉድፍ አለ። ማቴዎስ ወንጌል ምዕራፍ 7 ላይ ተጽፏል። አይን ውስጥ ያለውን ጉድፍ አውጣ መጀመሪያ። ቅዱስ አባታችን ማቴዎስ የጻፈ እኔ ጋር ጉድፍ ሊኖር ይችላል፣ እናንተ ጋር ሊኖር ይችላል። ተባብረን ጉድፉን ትተን በጎ የሆነውን ጽድቁን ይዘን እግዚአብሔር ልጆች እንጽደቅ። የሰማችሁኝ ነው? ተባብረን በጎ የሆነውን ለሰማያዊ ርስት የሚያበቃን ወንጌልን መስማት
ስጋው ደግሞ መቀበል፣ ንስሐ መግባት። ቤተ ክርስቲያን የኔ ናት። ዛሬ ሐዋርያት ተሰብስቦ የታነጸችው ያቺ ቤተ ክርስቲያን ለዓለም ሁሉ ናት። እቺ ቤተ ክርስቲያን ለሁላችንም ናት። እግዚአብሔር እቺን ማረፊያ ሰጥቶናል። የአባቶቻችን አምላክ እቺን ማረፊያ እየሰጠን በዛሬው ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ ሕንፃ መቅደሱን የእመቤታችንን ባርኮ ከሐዋርያት ጋር ቀድሶ ቅዳሴ ቤት የተከናወነበትና ትልቁን ስራ በአዲስ ኪዳን ያለውን አገልግሎት በግልጽ ቤተ መቅደስ ተባርኮ አገልግሎቱ የተጀመረበት ነው። ይህን እንድናይ የረዳን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እመቤታችን ምልጃ በረከቷ አይለየን። የእግዚአብሔር ልጆች ቀደሰ ማህደሮ ልዑል መዝሙረ ዳዊት መዝሙር 45 ከቁጥር 4 ላይ ልዑል ማደሪያውን የሰው ልጅ የቀደሰ የሰው ልጅ እግዚአብሔር ማደሪያ ነን። ልዑል ማደሪያውን መቅደሱን የቀደሰ ልዑል ማደሪያውን እናቱን ድንግል ማርያምን ቀድሶ ሰዓሊተ ምሕረት አቁራሪተ መዓት እሷን የሰጠን አባታችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ሁሉ ጊዜ በቤቱ እንድንኖር ስጋውን በልተን ደሙን ጠጥተን የስሙ ቀዳሾች የመንግስቱ ወራሾች ያደርገን ዘንድ የአምላካችን መልካም ፈቃዱ ይሁንልን።